አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ሰላም ውድ ተከታታዮቼ እንዴት ናችሁ? ሰላም ነው ወይ? ዛሬ ደግሞ በአዲስ ነገር መጥቻለሁ። ይሄ ብስኩት እንግዲህ ያለ ቅቤ ያለ እንቁላል የሰራሁት እንደምትወዱት ተስፋ አድርጋለሁ። እንግዲህ ይሄ ቅቤ እንትኑን አስቀምጥላችኋለሁ ዲስክሪፕሽኑ ላይ ምን ያህል እንደተጠቀምኩ። ግን ዘይትና ስኳር፣ ቤኪንግ ፓውደር፣ ከዛ በኋላ ዱቄት ነው ያረኩበት። ዱቄቱን እንግዲህ እኔ ያረኩበትን ልኩ ነግራችኋለሁ። ግን አንዳንዴ ካፓችን ሊለያይ ስለሚችል እናንተ ደግሞ እያያችሁ ዱቄቱን ታረጉበታላችሁ። በጣም እንደ ቆሬባት ነው የሚሆነው። በጣም ቀላል ነው ወላሂ። እንጃ 20 ደቂቃ እንኳን አይፈጃም ለመስራት። ብዙ ሰዎች ስለጠየቁኝ የጾም ክርስቲያን ወገኖቻችን የጾም ምናምን አሉኝ። እንደገና ደግሞ ቅቤ መብላት የማይፈልግ ሰው መጠቀም የሚችለው ነው። እንደምትወዱት ተስፋ አደርጋለሁ። እንግዲህ ላይክ እና ሼር እንዳትረሱ። ቪዲዮዬ ያው እንዳልኳችሁ ብዙም አይታይልኝም። ያው እኔ ለራሴ የምሰራውን ነገር ነው ፖስት የማደርገው። ብዙም እይታ የለውም በእርግጥ። እኔም ደግሞ ብዙም ቪዲዮ አልሰራም። ለቲክታክ የምሰራውን ነው ፖስት እያረኩ ያለሁት። ዛሬ ግን ለዩቱብ ብዬ ነው የሰራሁት። እንደምትወዱት ተስፋ አረጋለሁ። እንግዲህ ይህንን ስሰራ አፍሬን ከትምህርት ቤት መታ እሷም አንድ ላይ እንትን ብላለች፣ ተሳትፎ አድርጋለች መሀል ላይ። እንግዲህ ጓደኞቼ ሰብስክራይብ እና ላይክ እንዳትረሱ። ዲስክሪፕሽኑ ላይ ጽፍላችኋለሁ ምን እንዳደረኩ። በ350 አድርጋችሁ ለ20 ደቂቃ ምናምን፣ ግን 20 ደቂቃም ይበዛል። እንደ ኦቨኑ ነው። ልክ ቀላል ሲል አውጡት። በሌላ ቪዲዮ እስከመመለስ ባይ